ፕሮግራማችን የተለያዩ የሙያ ዘርፎች ላይ ስልጠና የሚሰጥ አንድ ድርጅት ልናስቃኛችሁ መገናኛ አካባቢ ተገኝተናል። ይህ ድርጅት በስፌት በጥልፍና በቆዳ ምርቶች ላይ የተለያዩ ስልጠናዎችን ይሰጣል። ምን አይነት ስልጠናዎች ናቸው? በምን ያህል ጊዜ ያልቃሉ ስልጠናዎቹ? እንዲሁም ደግሞ በምን ያህል ገንዘብስ መሰልጠን ትችላላችሁ የሚለውን ወደ ውስጥ ገብተን ሙሉ መረጃውን ወደ እናንተ የምናደርስ ይሆናል። ፕሮግራሙን እየመራው እኔ በአምላክ አበራ ከካሜራማናችን ኤልያስ ታዬ ጋር አብረናችሁ ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በተለያዩ ዘርፎች ላይ ስልጠናዎችን እንደምትሰጡና ሰዎችንም ብቁ እያደረጋችሁ ወደ ስራው ዘርፍ ላይ እየተሰማሩ እንደሆነ ሰምተን ነበረ። ወደ እናንተ ጋር የመጣ ነው። እስቲ ለተመልካቾች ምን አይነት አገልግሎቶችን እንደምትሰጡ ጠቅላላ ያለ መረጃ ስጠኝ። በእኛ በፋሽን ዙሪያ የምንሰጣቸው ስልጠናዎች ሰዎችን ብቁ አድርገን ሁለት አይነት ነው የምንሰጠው። አንደኛ በራሳቸው ስራ እንዲጀምሩ፣ ሁለተኛ ደግሞ ከአሰሪ ድርጅቶችን እናገናኛቸዋለን ማለት ነው። በዚህ ዙሪያ ለ2 ዓመት ስንሰራ ቆይተናል። በዚህ በጣም ጥሩ ውጤትና ጥሩ ፊድባክ አግኝተንበታል። የምንሰጣቸው የስልጠና አይነቶች አንደኛ የፋሽን ዲዛይን ነው። ሁለተኛ የቆዳ፣ በተለይ ቆዳ ብዙ ድርጅቶች ወይ ደግሞ ብዙ ስልጠና የሚሰጡ ድርጅቶች የለው። አብዛኛው ወይ 2 ወይ 3 ቢኖር ነው በአዲስ አበባ። ስለዚህ እሱን በደንብ አስፍተን እንሰራበታለን ብለን እናስባለን። በፋሽን ዲዛይኑ በቆዳና በጥልፍ በሀበሻ ጥልፍ እየሰጠን እንገኛለን ማለት ነው። ሰዎች አሁን እነዚህን ስልጠናዎች መውሰድ ሲፈልጉ በምን አይነት መልኩ ነው እናንተ ጋር የሚመጡት? እንዴት ነው ያሉት ፕሮሰሶች? እንዴት ናቸው የሚሆኑት? እኛ ያው ማስታወቂያዎች እንሰራለን። በሶሻል ሚዲያ ማስታወቂያዎች እንሰራለን። ለምሳሌ በፌስቡክ ላይ፣ በቲክቶክ እና በቴሌግራም፣ ኢንስታግራም አጠቃላይ ሶሻል ሚዲያዎችን ሊንክድኢንም ጨምሮ እንጠቀማለን። ስለዚህ በዛ የሚመጡ ሰዎች አብዛኛው 80% በሶሻል ሚዲያ ነው። ግን ደግሞ በምንሰጠው ስልጠና ደስ ብሏቸው ሪኮመንድ አድርጓቸው ብዙ ሰዎች ይመጣሉ። ሰው ለሰው ተነጋግሮ የሚመጡ ሰዎች አሉ። ግን አብዛኛው እኛ የምንጠቀመው በሶሻል ሚዲያ ፕሮሞሽን። በጣም ጥሩ። ያው እንግዲህ በተወሰነ መልኩ በ4 ዘርፎች ላይ ስልጠናዎችን ትሰጣላችሁ እና ምን ያህል ጊዜ ሆናችሁ በዚህ ዘርፍ ላይ ስልጠና መስጠት ከጀመራችሁ? ስልጠና መስጠት ከጀመርን ወደ አሁን 2 ዓመታችን አልፈዋል። ብዙ ኤክስፒሪየንስ አግኝተንበታል። ስንጀምር ያው በ3 ማሽን ነው የጀመርነው፣ በአንድ ቤት ነው የጀመርነው። አሁን ግን ያው ወደ 5 ቤቶች አሉን፣ ወደ 20 ማሽን አለን እና ደግሞ የተለያዩ ዘርፎችን ስንጀምር በፋሽን ዲዛይን ነበር የጀመርነው። አሁን ግን ቆዳም ጨምረናል፣ ጥልፍም ጨምረናል። ቀጣይ ደግሞ የምንጨምራቸው እነ ህትመትና ትካድ እና የግራፊክ ዲዛይን የምንጨምራቸው ኮርሶች አሉ። ስለዚህ ቴክኒካል የሆነ ነገር ሰው ሰርቶ ወጥቶ የሚሰራበት ነገሮች ነው እኛ ትኩረት አድርገን እየሰራን ያለነው እና 2 ዓመት ከምናምን ቆይተናል በዚህ ዘርፍ።